የራሴ ጀበና ማለች 5 ቁጥር ላይ እንዴና አይቻታል። this is the ጀበና ጋይ ሶ የመጣሁት ኢትዮጵያን ኮፊ ፌስቲቫል ለመሳተፍ ነበረ። ከዛ አጋጣሚ ያልጠበቁትን አንድ ነገር አገኘሁኝ። በጣም ወዳለሁ ጀውለሪ ወዳለሁ ምናምን ወዳለሁ ጄ ላይ አንገት so some I saw this watch and it was a surprise me ምን እንደሆነ ልንገራችሁ። የራሴ ጀበና ማለች 5 ቁጥር ላይ አይቻታል። ከዛ ጠየኳቸው ለምንድን ነው ጀበና ማጨሻ ምናምን አዩ የሆነ ቪስኪስቲ የሚመስል ነገር አለ ምናምን ስል አይ አይደለም ይሄ ስቶሪ ቴለር ነው። የኢትዮጵያን የቡና ባህል ከጠዋት ጀምሮ ለምሳሌ 12 ሰዓት ላይ ምን ይደረጋል? ቡና ይወቀጣል፣ ይፈላል። ከዛ ላይክ ዴይሊ ሩቲኑ ነው የሚያሳየው። ምንድነው አንደኛ ክብ ነው። ክብነት ኢትዮጵያዊነትን ባህልን ይገልጻል። ከዛ ቡና ሲቆላል ሲፈጫል ምናምን ጤና አዳሙ አለች፣ ጤና አዳሙ አልቀረችም። ከዛ ማጨሻችን አለ። ከዛ መጨረሻ ላይ ያለው ከ11 ሰዓት ላይ ያለው መሶብ ነው። መሶብ ምንን ይገልጻል? አንድነትን፣ ማህበርን፣ ባህልን ይገልጻል። ሶ ኢትስ ናት ሰዓት አይደለም። ይሄ አንድ ኢትዮጵያዊነትን እንዲሰማህ የሚያደርግ አንድ ባህልን እንድትኮራበት የሚያደርግ እጅ ላይ ሁሌ ይዘህ የትም ሀገር ሂድ፣ የትም ቦታ እንሂድ እና I was like surprised ይሄ መግለጽ ይችላል። Okay, so I just want to put here. So I'm begging Gizmo to give me this.